ከዛ ደንቆሮ ወርቁ ለተባለ መሃይም ቡዳ ለሱ አድርሱለት። ተግባባን። እድሜ ረጅም ከማይሞቱት ውስጥ አንዱ ልትሆን ትችላለህ። ምናልባት የኡስታዝ አቡበከር ኦዳ ያደረገበትን ውሃ በተደጋጋሚ በባዶ ወድህ በቀን 3 ጊዜ ጠጣ ትፈወሳለህ ብሏል። መብረቁ በሉት። በፌክ አካውንት እያየ እኮ ነው ዲቃላ ማለት አንተም ተራ የማንም መጫወቻ ሲሆን ይገርማል። ገንዘብ ሊያስከብር አይችልም። ገንዘብን በቆሻሻ መንገድ ካመጣው ራሱ ገንዘብ ራሱ ጠላት ነው የሚሆነው። በራስ ገንዘብ ይወጣ ጠላት አፈራ። ምክንያቱም በረካ የለውም። ገንዘብ ቆሻሻ ነው። አንተ የትግራይ ወጣት ያለቀው እኮ በአንተ የተነሳ እኮ ነው። አንተ ወርቁ የተባልክ ወርቀ ቅርና ማለት ነው። አንተ እከካም በገንዘብ ኃይል ቢሆን ስንቶች ባልሰመጡ ኖሮ ጀዝባ 15 ሚሊዮን ከተጠራ ደኩ ደብለ አሜሪካ ላይ ከንቲባ ሙስሊም ከንቲባ ሆነ ብሎ የሚያብዱ ሰዎች እነዚህ ሰዎች እኮ ደንቁረዋል ጋይስ። እነዚህ በሚገባቸው ቋንቋ በዚህ ካልነገር ይሰግዳሉ፣ እስትግፋር አደርጋለሁ። ጉድ እኮ ስራ ወደ ባልታዘር ቀይሩልን። ባልታዘር ነው ወርቁ አይተነው አይደለም። ባልታዘር በሉት። ስናየው በየቀኑ እየተቀያየረ ዶክተር ዳንጋ ባልታዘር እኮ ገንዘብ እየከፈለ እኮ አይደለም፣ እንደው ቢያንስ አሳምኖ ነው። ቤት ሆቴል እኮ ነው የሚይዘው። ይሄን አሁን ከዛ ሰውዬ ጋር ተወዳድራለህ? አታወዳድር እንጂ ይሄ እኮ መጠጥ ቤት ሄዶ እኮ ነው ሲማግጥ የሚያድረው። ባልታዛር ትላለህ እንዴ? ባልታዛር እኮ እሱ የባማ ማለት ወርቁ አይተነው ነው እኮ ወይንም እሱ የሚለብሰው ፕላስቲክ ገብተዋል አይደለም? ቃሉ አጸያፍ። እሱ ማለት ለወርቁ አይተነው ነው። ትክክል። ወይ ነጭ አህያ ሲጋልብ የሚያድር ሰውዬ እስኪ ሀብቱን መነሻ የሚነግረኝ አለ? የለም። ለሌሎች